እንኳን ለ1447ኛው የረመዳን ጾም በሰላም አደረሳችሁ። በጥበብ እስላማዊ ማህበር እንግዲህ የምትመለከቱትን አይነት የኢፍጣር አስቤዛ አዘጋጅቶ የመስጠት መርሃ ግብርን ዛሬ እያከናወነ ይገኛል። መርሃ ግብሩን እናሳያችኋለን። አብራችሁን ቆዩ። በፍቅር ዳግም የአንድነት የህብር ቀለም የከፍታ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማን እንበል? እንዲሁም ደግሞ በጥበብ ውስጥ ያለ ሚና ምን ይመስላል? ፉአድ ሐሰን እባላለሁ። በጥበብ ውስጥ የሶሻል ዲፓርትመንት ሄድ አሚር ሆኜ እያገለገልኩ እገኛለሁ። ከዚህ በፊት እንደዚህ አይነት ፓኬጆች ተዘጋጅተው ያውቃሉ? አዎ፣ ከዚህ በፊት ላለፉት 6 እና 7 አመታት መሰል ከዚህም በሰፋ መልኩ ሚኒመም እስከ 500 ከዛም በታችም እስከ 100 200 ማህበረሰብ የሚሆኑ በዚህ መልኩ የረመዳን የኢፍጣር ፓኬጅ ለመሳኪኖችና ለተለያዩ የቲሞች እንዲሁም ለችግረኛ ቤተሰቦች ስናደርስ ቆይተናል። ይሄኛው ደግሞ ለ1447ኛው የረመዳን ጾም የተዘጋጀ ለ62 ቤተሰቦች የተዘጋጀ የረመዳን ኢፍጣር ፓኬጅ ነው ማለት ነው። መርሐባ። ኢፍጣሩ ወይም ደግሞ ፓኬጁ የሚሰጣቸውን ሰዎች ከየት ነው የምታገኟቸውና እነዛ ሰዎች ደግሞ ከዚህ በፊት እርዳታ የተደረገላቸው ሰዎች ናቸው አሁን የሚሰጣቸው ወይስ በየአመቱ ሌሎች ቤተሰብ ነው የሚሆኑት? አዎ፣ የሚሰጣቸው ሰዎችን እዚሁ አካባቢ ላይ ስፔሻሊ ቢሮአችን የሚገኘው ቄራ አካባቢ ነው በጥሩ ላይ እዛ ዙሪያ ላይ ያሉ ማህበረሰቦችን ከዚህ በፊትም የሰጠናቸውም ሊስት አለን። እንዲሁም አዲስ ተጨማሪ ሲኖሩ እነዛንም እየቀላቀልን ነው። ከዚህ በፊትም ያለው አሁንም ያለው አሰራር በዛ መልኩ ነው። ከዚህ በኋላ ግን ኢንሻአላህ በቋሚነት ደግሞ የምንይዛቸው ይኖራሉ ማለት ነው። መርሐባ። ስለዚህ ለረመዳን ኢፍጣር ፓኬጅ ብቻ ነው ወይስ ለሌላም የምታዘጋጁት አለ? ለምሳሌ ለኢድ ወይም ለውዱህያ? የኛ ቻሪቲ ስራ በዚህ ብቻ አይቆምም። ያው ሶሻል ዲፓርትመንት ላይ የሚሰሩ ሰፋፊ ስራዎች አሉ። ብለድ ዶኔሽን ወይም በልገሳ አለ። ከዛ ውጪ ሁለቱ በዓላቶች ወይም ደግሞ ሁለቱ ረመዳን እና ኢደል አድሃን ደግሞ አስታኮ ደግሞ ኢደል ፈጥር ላይ የረመዳን ጾም ላይ ቀደም ብሎ ያው የረመዳን አስቤዛ መርሃ ግብር እናደርጋለን። ከዛ በኋላ ደግሞ ኢደል አድሃ ሲመጣ ደግሞ የኡድህያ ማከፋፈል ስራ እንሰራለን። ይሄንንም ላለፉት አመታት አከናውነው እንግዲህ ይሄንን ኢፍጣር ስታዘጋጁ አጋር የሚሆናችሁ ተቋማት ወይም ደግሞ ግለሰቦች አሉ። በመጨረሻም ለነሱ የምታስተላልፈው መልእክት ካለ አስተላልፍና እንጨርስ። መርሐባ። ያው ይሄኛው የኢፍጣር ፓኬጅ ሲደረግ ከግለሰቦች አንስቶ እስከ ተቋሞች ድረስ ሰፖርት አድርገውናል። ከተቋሞች ውስጥ ስለኔ የሴቶች አቅም ግንባታ ላይ የሚሰራ ተቋም እንዲሁ የተወሰኑ ፓኬጆችን ሰጥቶናል። ከዛ በኋላ ከግለሰብ ኪሶች የወጡ የተነየቱ ብሮች ናቸው። በዛ መልኩ ነው ኮሌክት የተደረገው ማለት ነው። ይሄ የኢፍጣር ፓኬጅ የሚሰራበት ብር አላህ ያግዘን። እንኳን ለ1447ኛው ደግሞ የረመዳን ጾም በሰላም አደረሳችሁ ማለት እወዳለሁ በስሜና በጥበብ ስም ኢንሻአላህ። ብትፈልጉ ጤና የሚሰጣችሁ ቀን አላህ ያርገው። አላህ እኔም ብዬ እሺ ይበላችሁ። ድሃ የታለ ብላችሁ የፈለጋችሁበት ንያችሁ ደግሞ ውስጣችሁ ደግሞ አላህ አይቶ የንያችሁ የውስጣችሁ አይቶ የሚሰጣችሁ ቀን የሚሞላላችሁ ቀን ሙሉ ኪሳችሁ ሙሉ ጤናችሁ እድሜያችን ከኢማናችሁ ከሰላታችሁ ብትኖሩ ቀን አላህ ያርጋችሁ። አላህ ሰልይ ባሂራም ያ ረሂም ከባድ ቦታ ጌታ ያደርሳችሁ። ነገር ለማሳል አዲስ ንጋት የሩ መስከረም ረመዳን ሰበሰበን በፍቅር ዳግም برهان فاتقة